ይላል። አይን የነፍስ መስኮት ናት። በርኩሰት ከተሞላች መላ ሰውነታችንን ታጨማልቀዋለች ወይም ደግሞ ታጨልመዋለች። ኃጢአት በሰውና በእግዚአብሔር መካከል ያለውን ግንኙነት ያበላሻል። በተለይ ሴቶችን የወሲብ ማርክ ያድርገው ብቻ እንደ ዕቃ መጠቀም ማለት ነው። አይምሮ የሚያስበው ስለዚያ ነገር ብቻ ስለሆነ ትኩረት የማሳጣት አቅም አለው ማለት ነው። ራስን ወደ ማጥፋት ደረጃ ያደርሰዋል ማለት ነው። ከበድ ስናደርገው ከፍ ስንል ወደ ግብረ ሰዶም፣ እዚህ የተሻለ ነገር ደግሞ ምን አለ ብሎ ሌላ እንዲያስብ። ኃጢአት በሰራን ቁጥር የእግዚአብሔር ጸጋ የተሰጠን ጸጋዎች፣ መንፈሳዊ ጸጋዎች ከኛ እየራቁ ይሄዳሉ። ስለዚህ መንፈሳዊ ብርታትን እናጣለን። ሰው ከፈጣሪው እንዲርቅ፣ ጸሎት እንዲከብደው፣ በመንፈሳዊ ህይወቱ እንዲዝል ያደርገዋል። ቀጥሎ የምንመለከተው በዚህ ሱስ የሚመጡ ጉዳቶች ምንድናቸው የሚለውን መንስኤዎቹን መረዳት ለመፍትሄው የመጀመሪያ ደረጃ ከፍ ወደ ማለት ነው። ግን ወደ መፍትሄው ከመሄዳችን በፊት ጉዳቶቹ ምንድናቸው የሚለውን መመልከት ያስፈልጋል። ጉዳቱ አንድ ወይም በሁለት ነገር ብቻ የተወሰነ አይደለም። ከላይ ምንጮቹን ወይም ደግሞ የዚህ የሱስ ምክንያት ምን እንደሆኑ እንደዘረዘር ነው ጉዳቱም መንፈሳዊ፣ ስነልቦናዊ፣ ማህበራዊ እና አካላዊ ሊሆን ይችላል ነው። ከነዚህ ሁሉ የሚበልጠው ግን የመጀመሪያው መንፈሳዊ ጉዳት ነው። ይሄ በመሰረታዊነት ከሁሉም የከፋ ጉዳት ነው። መንፈሳዊ ጉዳት ነው። ከእግዚአብሔር መለየት ማለት ነው። ኃጢአት በሰውና በእግዚአብሔር መካከል ያለውን ግንኙነት ያበላሻል። ይህ ድርጊት በጸጸትና በሀፍረት ስሜት ምክንያት ከእግዚአብሔር ከፈጣሪ ሰውን እንዲርቅ፣ ጸሎት እንዲከብደው፣ በመንፈሳዊ ህይወቱ እንዲዝል ያደርገዋል ማለት ነው። እና ይህንን ኃጢአት፣ ይህንን በደል፣ ይህንን የብልግና ወሲብ እንደዚሁም ደግሞ የግለ ወሲብ የሚፈጽም ሰው ከእግዚአብሔር ይለያል ማለት ነው። ከፈጣሪው ይርቃል ማለት ነው። ወደ ፈጣሪም ቀርቦ በድፍረት ኃጢአቱን እንዳይናገር፣ ኃጢአቱን እንዳይናዘዝ፣ ወደ እግዚአብሔርም እንዳይጸልይ ሀፍረት ይሰማዋል፣ ይሸማቀቃል። ስለዚህ መጀመሪያ ይሄ መንፈሳዊ ጉዳቱ ከእግዚአብሔር መለየት ነው። ስለዚህ ሰው ደግሞ ሞተ የሚባለው ከእግዚአብሔር ሲለይ ነው። ሁለት አይነት ሞት አለ። አንድ በቆም የምንሞተው ሞት አለ። ሁለተኛው ደግሞ ሁሉም ሰው የሚቀምሰው ሞት አለ። ያም ደግሞ ነፍስና ስጋ በሚለያዩበት ጊዜ ማለት ነው። ስለዚህ ሰው በቁሙ ይሞታል። ምን ሲሆን? ከእግዚአብሔር ሲለይ ነው። ይህ ኃጢአት፣ ይህ ሱስ ደግሞ ከእግዚአብሔር እንድንርቅ እንድንለይ ያደርገናል ማለት ነው። ሁለተኛው የመንፈስ ቅዱስን ቤተ መቅደስ ማርከስ ነው። እንግዲህ የሰው ልጅ የእግዚአብሔር ቤተ መቅደስ እንደሆነ መጽሐፍ ቅዱስ ይነግረናል። በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስጋችሁ የመንፈስ ቅዱስ ማደሪያ እንደሆነ ቅዱስ ጳውሎስ ይነግረናል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ፣ የእግዚአብሔርም ቤተ መቅደስ ልታረክሱት አይገባም እያለ ሐዋርያው ቅዱስ ጳውሎስ ይነግረናል። ስለዚህ ይህ ድርጊት ሰውነታችንን ለእርኩሰት በማስገዛት የእግዚአብሔር ማደሪያ እንደ ማርከስ ይቆጠራል ማለት ነው። ስለዚህ የእግዚአብሔርን ማደሪያነትን የመንፈስ ቅዱስ ቤት እንደሆንን መጽሐፍ ቅዱስ ይነግረናል። ይህንን ቤተ መቅደስ ደግሞ እናረክሰዋለን ማለት ነው፣ ወደዚህ ሱስ ውስጥ ስንገባ ማለት ነው። ሌላው የጸጋ መራቆት ነው። ኃጢአት የእግዚአብሔርን ጸጋ ከሰው ልጆች ላይ ያርቃል። ኃጢአት በሰራን ቁጥር የእግዚአብሔር ጸጋ የተሰጠን ጸጋዎች፣ መንፈሳዊ ጸጋዎች ከኛ እየራቁ ይሄዳሉ። ስለዚህ መንፈሳዊ ብርታትን እናጣለን። ሰውነታችን ይደክማል፣ መንፈሳችን ይደክማል። እንደዚሁ ለፈተናዎች ደግሞ በቀላሉ የተጋለጥን እንሆናለን። ስለዚህ መንፈሳዊ ደስታን እናጣለን፣ በህይወታችን እንዝላለን፣ እንደክማለን። ከእግዚአብሔር ጸጋዎች ደግሞ እንደዚሁ እንረቃለን ማለት ነው። ሌላው ከቅዱስ ቁርባን መከልከል ነው። በንስሐ ሳይነጡ በዚህ ኃጢአት የሚቀጥሉ ሰዎች የክርስቶስን ስጋና ደም ከመቀበል ይታገዳሉ። ወይም ደግሞ ሞራሉም ኖሯቸው ወይም ደግሞ ድፍረቱ ኖሯቸው ወደ ክርስቶስ ስጋና ደም ሊቀርቡ አይችሉም። ምክንያቱም በዚህ ሱስ ውስጥ በዚህ ኃጢአት ውስጥ ተዘፍቀው ስላሉ ማለት ነው። ስለዚህ ከታላቁ የህይወት ምንጭ ይራቆታሉ ወይም ደግሞ ይለያሉ ማለት ነው። ከዚህ ህይወት መለየት ማለት ደግሞ ከእግዚአብሔር መለየት መሞት ነው። እንዳልኩት ቅድም ላይ ከዚህ ህይወት መለየት መሞት ነው። የክርስትናችን የመጨረሻው ድምዳሜ ምንድነው? ስጋ ወደሙ ነው።
የሰው ልጅ በህይወት በክርስትና መኖሩ ማስቀደሱ መቆሙ መጾሙ መጸለዩ እያንዳንዱ ድምዳሜውን ፍጻሜውን የሚያገኘው በምንድነው? በስጋው ወደሙ ነው። ስጋው ወደሙን ያልተቀበለ ሰው ደግሞ መንግስተ ሰማያት ሊገባ አይችልም። ክርስቶስ ራሱ እንደተናገረው ማለት ነው በዚህ በዮሐንስ ወንጌል ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስለሚል ይሄ ሱስ ደግሞ የሱን ስጋና ደም እንዳልመላ ስለሚያግደን ስለሚከለክለን ከቁርባን ይከለክለናል፣ ከስጋው ወደሙ እንድንራቆት ያደርገናል ማለት ነው። ሌላው የህሊና መቁሰል ነው። ድርጊቱ ከተፈጸመ በኋላ በአብዛኛውን ጊዜ ይህንን የፈጸመ ሰው በጣም ጸጸቱት ሲገባና የጥፋተኝነት ስሜት ሲሰማው እንመለከታለን እና የሰው ህሊናን ያቆስላል። ይህ ድርጊት የሰው ህሊናን የሚያቆስል ምክንያቱም ከተፈጥሮ ውጭ የሚደረግ ኃጢአትን ጭምር ስለሆነ የህሊናን ያቆስላል። የጥፋተኝነት ስሜት እንዲሰማን ያደርጋል። እንደዚሁም ደግሞ ሰላምና እረፍትን ይነሳናል። ሁሉ ጊዜ ከሰው ጋራም ስንገናኝ ከቤተሰቦቻችን ጋራም ስንሆን እኛ ሰላም የለንም። ደስታችን ብዙም ዘለቄታዊ አይደለም። የተዛባ የሆነ ሰላምንና ደስታ የተዘበራረቀ ህይወት ያለበት ህይወት ነው የምንመራው ማለት ነው። ስለዚህ የህሊና መቁሰልን ያስከትላል ነው። ይህ መንፈሳዊ ጉዳት ከሚያስከትለው መካከል አንዱ ይህ ነው ማለት ነው። ሌላ ይህ ሱስ ወይም ግለ ወሲብ አሊያም ደግሞ የብልግና ፊልሞችን መመልከት ከሚያደርሰው ጉዳቶች መካከል በስነ ልቦና ወይም ሳይኮሎጂካል ሃርምስ የሚያስከትለው ጉዳት አለና የመጀመሪያው የተዛባ የወሲብ አመለካከት እንዲኖረው ያደርጋል ማለት ነው። ይህንን የወሲብ የብልግና ፊልም ስንመለከት ወይም ደግሞ የሚያይ ሰው ስለ ፍቅርና ስለ ተቃራኒ ጾታ የተሳሳተ አመለካከት እንደዚሁም ደግሞ ከእውነታ የራቀ ጤናማ ያልሆነ አመለካከትን በአእምሮ ውስጥ እንዲፈጠር ያደርጋል ማለት ነው እና የተዛባ የወሲብ አመለካከት እንዲኖረው ያደርጋል። ይሄ ፖርኖግራፊ ተብሎ የሚጠራው ነገር ማለት ነው እና በትዳር ውስጥም ደግሞ ለሚኖረው ጤናማ ግንኙነት ትልቁን እንቅፋት ሆኖ ባለትዳሮች ህይወት እንዲበላሽ ወዳልተፈለገ ነገር እንዲገቡ ከሚያደርጋቸው ነገሮች መካከል አንዱ ይህ ወሲብ ፊልም ነው ማለት ነው። ሌላው ጭንቀትና ድብርት፣ ጊዜያዊ ደስታ ከጊዜያዊ ከባድ ጸጸትና ሀፍረት ወይም ደግሞ ወደ ጭንቀትና ድብርት ከሚወስደን ነገር ለማምለጥ ብለን ወዳልተፈለገ ነገር የከበደ ጭንቀት ውስጥና ድብርት ውስጥ እንድንገባ ከሚያደርገን አንዱ ከኃጢአት መካከል ይህ ነው ማለት ነው እና ጭንቀትና ድብርት ውስጥ እንድንገባ ከሰው እንድንለይ ብቻችንን ቤት ዘግተን ቤታችን ቆልፈን በብቸኝነት እንድናሳልፍ ከሰው እንድንርቅ ከቤተሰቦቻችን እንድንርቅ ከሚያደርግ ኃጢአት መካከል አንዱ ይሄ ነው። ራሳችን በምናባችን በምንፈጥረው ዓለም ውስጥ ራሳችንን እያረካን በራሳችን ዛቢያ እንድንመላለስ ወይም ደግሞ ወጣቱ እንዲመላለስ የሚያደርገው ይህ ነው ማለት ነው። ሌላኛው ሱስን ለማርካት የባሰ ነገር መፈለግ ነው። አእምሮ አንድን ነገር በተደጋጋሚ ሲፈጽመው ወይም ደግሞ ሲያደርገው ያን ነገር ከደስታው አልፎ ሌላ አዲስ ለደስታው ምንጭ የሚሆንበት ነገር ወደ መፈለግ ደረጃ ያርጋል። ስለዚህ ይህ ሱስ ደግሞ ከጊዜ ወደ ጊዜ ወደ አልተፈለገ ነገር ወደ ሌላ ከዚህ በተሻለ መንገድ ራሱን የሚያስደስትበት ራሱን የሚያረካበት ነገር እንዲፈልግ ያደርገዋል። አንድ ሰው ግለ ወሲብ ሲፈጽም ከዚህ የተሻለ ነገር ደግሞ ምን አለ ብሎ ሌላ እንዲያስብ እንደዚሁም ደግሞ ይሄ የብልግና ፊልምን ከመመልከት ወደ ሌላ ነገር ይህንን ከዚህ የተሻለ ነገር ምን አለ በማለት ወዳልተፈለገ ነገር ርካሽና አእምሮን ወደሚያጎድፍ ነገር ሊሄድ ይችላል ማለት ነው። ለምሳሌ ከበድ ስናደርገው ከፍ ስንል ወደ ግብረ ሰዶም ሊያመራ ይችላል። ይህ ሰው በዚህ ኃጢአት ውስጥ የተለማመደ ሰው ይህንን ኃጢአት ሲተገብር የኖረ ሰው ወደ ግብረ ሰዶም ሊሄድ ይችላል ማለት ነው። ስለዚህ ሱስን ለማርካት የባሰ ነገር ወደ መፈለግ ደረጃ ያደርሰዋል ማለት ነው። ሌላው ትኩረት ማጣት ነው። አእምሮ በብልግና አስተሳሰብ ወይም ደግሞ በኃጢአት ሲሞላ ወጣቱ በትምህርቱም በስራውም እንደዚሁም ደግሞ ባለው የህይወት በተለያዩ የህይወት ዘርፎቹ ላይ ትኩረት ማድረግ እጅግ ከባድ ይሆንበታል ማለት ነው። ስለዚህ በአንድ ነገር ላይ ትኩረት ሰጥቶ የመስራት አቅሙ ይደክማል። እዛ ነገር ላይ ትኩረት ሰጥቶ ለብዙ ደቂቃዎች ለብዙ ሰዓቶች መቆየት አይችልም። አእምሮ የሚያስበው ስለዚያ ነገር ብቻ ስለሆነ ትኩረት የማሳጣት አቅም አለው ማለት ነው። በተጨማሪ ሀፍረትና ራስን መጥላት ያስከትላል። ይህ ግለ ወሲብ ማስተርቤሽን ወይም ደግሞ ፖርኖግራፊ ሀፍረትና ራስን ወደ መጥላት ደረጃ ያደርስና በስተመጨረሻም ደግሞ
ይህ ሰው ይህ ወጣት ወዳልተፈለገ ነገር ራሱን ወደ ማጥፋት ደረጃ ያደርሰዋል ማለት ነው። የአፍረት ስሜት ራሱን እንዲጠላ እንደዚሁም ደግሞ ዋጋ ቢስ እንደሆነ ምንም የማይጠቅም የማይረባ ሰው እንደሆነ እንዲያስብ ያደርገዋል እና እግዚአብሔርም ይቅር አይለኝም አይምረኝም ከሰውም ዘንድ የራኩ ነኝ ከዚህ በኋላ ትዳር ይዤ እንዴት ነው ህይወቴን ልመራ የምችለው የሚለው አስተሳሰብ በውስጡ ስለሚያድር ሀፍረትና ራስን የመጥላት ስሜት ይሰማዋል። ይህ ሀፍረትና ራስን የመጥላት ስሜት ደግሞ ራስን ወደ ማጥፋት ደረጃ ያደርሰዋል ማለት ነው። ሶስተኛው ማህበራዊ ጉዳት ከሚያደርሳቸው ጉዳቶች መካከል ማህበራዊ ጉዳት ነው። ሶሻል ሃርምስ ወይም ሰዎች እንደ ዕቃ መመልከት ማለት ነው። በተለይ ሴቶችን የወሲብ ማርክ አድርገው ብቻ እንደ ዕቃ መጠቀም ማለት ነው። በእግዚአብሔር አምሳል የተፈጠረን ሰው ክብር የሚገባቸውን ሰዎች ክብር አለመስጠት ወይም እንደ ዕቃ አድርጎ መቁጠር ጭምር የሚያስከትለው አንዱ ጉዳት ነው እና ሰዎችን እንደ ዕቃ ብቻ መቁጠር። ከዛ ውጪ የሰው ልጅ የተፈጠረው በእግዚአብሔር አምሳልና በእግዚአብሔር አርአያ ነው የሚለውን ከአእምሮ ውስጥ አጥፍቶ እንደ ዕቃ መመልከት ብቻ ለጊዜያዊ እርካታ ብቻ የሚያገለግል ተጠቅሞ መጣል የሚል አስተሳሰብን በውስጡ የሚያመነጭ ወይም ደግሞ የሚያመጣ ስለሆነ ሰዎችን እንደ ዕቃ መመልከትን ጭምር ያስከትላል ማለት ነው። በተጨማሪ ከሰው መገለልን ያስከትላል። ምን ማለት ነው? ሱሰኛ ድርጊቱን ሲፈጽም ብቻውን ወይም ደግሞ በር ዘግቶ ቤቱን ቆልፎ ሊሆን ይችላል እና ከቤተሰቦቹ ከጓደኞቹ እርቆ ይህንን ጉዳይ ይፈጽማል። ጊዜውን በጨለማ ቤት ውስጥ በተዘጋ ቤት ውስጥ ወይም ደግሞ ከቤተሰቡ ርቆ ከጓደኞቹ እርቆ ለብቻው ይህንን ጉዳይ ለመፈጸም ሲታትር ወይም ደግሞ ሲባክን ሊውል ይችላል እና ከሰው መገለልን ያስከትላል ማለት ነው። በትዳር ውስጥ ችግር ይፈጥራል። ይህ ሱስ በትዳር ውስጥ በአንድ ግለሰብ ትዳር ውስጥ ችግር መፍጠር ነው። በፖርኖግራፊ የተዛባ አመለካከት ያለው ሰው በትዳሩ ጤናማ የሆነ ትዳር ሊኖረው አይችልም ወይም ደግሞ ይሄ ወሲባዊ እርካታ የማጣት ደረጃ ይደርሳል። ወይም ይሄ ሩካቤ በሚፈጽምበት ጊዜ ደስተኛ ለመሆን ከትዳር አጋሩ ጋር ስሜታዊ ግንኙነት ያለመፍጠር ያለመጣጣም ብዙ ትዳር ሲበከልና ትዳራቸው ሲበላሽ ወይም ደግሞ ባልና ሚስት ሲለያዩ የምንመለከተው አንዱ ዋነኛው ይህ ነው። ይሄ በስሜት ያለመጣጣም ሁኔታ ማለት ነው እና ይሄ ጉዳይ ደግሞ እስከ መተማመንን እስከ ማጣት ደረጃ ይደርሳል እና ከትዳር አጋር እስከ መለያየት ድረስ እንደዚሁም ደግሞ ታማኝነትን እስከ ማጣት ሊደርስ ይችላል ማለት ነው። ይህንን ጉዳይ በተመለከተ አባቶቻችን ምን ይላሉ ስንል ታዲያ ቤተክርስቲያን ቅዱሳን አባቶች ይሄ ፖርኖግራፊ ወይም ደግሞ ማስተርቤሽን ብለን የምንጠራውን እነሱ ቀጥታ በዘመኑ በሚጠራው ስያሜ ባይጠሩትም ግን የችግሩ ስር መሰረት ምን እንደሆነ ወይም ደግሞ የኃጢአቱ ምንጩ ምን እንደሆነ በሰፊው አስተምረውናል እና የመጀመሪያው ይህንን ጉዳይ ስለ ዝሙትና ስለ እርኩሰት በሚያስተምሩት መጽሐፎቻቸው፣ በሚያስተላልፉት መልእክቶቻቸው፣ በሚሰብኩት ስብከቶቻቸው ዝሙትና እርኩሰት ብለው ይጠሩታል እና አጠቃላይ በዚህ ክፍል የሚሰሩ ኃጢአቶች በሙሉ ከጋብቻ ውጭ የሚፈጸሙ ማንኛውም የወሲብ ድርጊት ወይም ሐሳብ ዝሙት እንደሆነ እንደዚሁም ደግሞ እርኩስ እንደሆነ አባቶቻችን በሰፊው አስተምረውናል ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ብሎ ይናገራል እና አባቶቻችን ከዚህ ከኃጢአት መጋፈጥ ብቻ ሳይሆን ከነምንጩ መሸሽ እንዳለብን ያሳስቡናል ማለት ነው። ብዙውን ጊዜ ከዚህ ሱስ ውስጥ ለመውጣት ራሳችንን ነፃ ለማድረግ እንጋፈጠዋለን ወይም ደግሞ እናሸንፈዋለን ብለን እንጋፈጠዋለን እና ነገር ግን አባቶቻችን ምንድነው የሚሉት? ከስር ከመሰረቱ ከዚህ ሱስ ለመላቀቅ ከነምንጩ መሸሽ ያስፈልጋል። አባቶቻችን ይህንን ዝሙትና ርኩሰት ብለው ይጠሩታል። በተጨማሪ የዚህ ኃጢአት ምንጩ መነሻው ሐሳብና እይታ ነው ብለው ይናገራሉ። ከልብ ሐሳብና ከዓይን እይታ እንደሆነ በጥልቀት በሰፊው ያስተምሩናል እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኘም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል እና አባቶቻችን የሐሳባችንን ንጽህና እንደዚሁም ደግሞ የዓይናችንን ንጽህና መጠበቅ እንዳለብን
ያሳስቡናል። አባ እንጦንስ የተባለ የቤተክርስቲያን አባት የሐሳብ ጦርነትን በተመለከተ ወይም ደግሞ በሐሳባችን ከሚመጣው ኃጢአት መራቅ እንዳለብን በሚናገርበት ትምህርቱ ላይ እንደዚህ አለ። ርኩስ ሐሳብ ወደ ልብ ሲመጣ ወዲያውኑ በጸሎትና በእግዚአብሔር ቃል ማባረር እንጂ ከሐሳቡ ጋር መነጋገር እንደሌለብን በስፋት ያስተምረናል እና ክፉ ነገር ወደ አእምሯችን ሲመጣ ቀጥታ ከእግዚአብሔር ጋር መነጋገር ነው እንጂ ያለብን ከዚህ ሐሳብ ጋር መጋፈጥ እንደሌለብንና ያም ሐሳባችን አሳልፎ ለኃጢአት ስለሚዳርገን ከዚህ ሐሳብ መጋፈጥ መውጣት እንዳለብን ያሳስበናል ነው። ስለዚህ ለፈተና በር መክፈት የለብንም ማለት ነው። ስለዚህ እንደዚህ አይነት ፈተናዎች ወደ አእምሯችን ሲመጡ መጀመሪያ በጸሎት ከእግዚአብሔር ጋር መገናኘት፣ መስገድ፣ መጾም እንዳለብን አባቶቻችን ያስተምሩናል ማለት ነው። በተጨማሪ ዓይንን መጠበቅ እንዳለብን አባቶቻችን ያስተምሩናል። ምን ማለት ነው? ዓይናችን የሰውነት መብራት ነው። ዓይን የሰውነት መብራት ነው እንዳለ ዓይንን ከማይገባ ነገር ከኃጢአት መጠበቅ እንደዚሁም ለነፍሳችን ንጽህና ወሳኝ ነገር ነውና ዓይናችንን ከክፉ ነገር መጠበቅ መቻል አለብን። ቅዱስ ኤፍሬም ሶርያዊ ሲያስተምር እንደዚህ ይላል፣ ዓይን የነፍስ መስኮት ናት፣ በርኩሰት ከተሞላች መላ ሰውነታችንን ታጨማልቀዋለች ወይም ደግሞ ታጨልመዋለች ይላል እና ዓይናችንን ከክፉ ነገር መጠበቅ የሰውነታችንን ብርሃን እንደመጠበቅ ነው። አንድ ሰው ዓይኑ ከታወረ መላ አካሉን መቆጣጠር አይችልም። እግሩን ማየት አይችልም፣ እጁን ማየት አይችልም፣ ሆዱን፣ ጀርባውን፣ የተለያየ ነገሩን ማየት አይችልም። አጠቃላይ ሰውነቱ ይጨልምበታል። ስለዚህ የሰውነታችን መብራት የሆነው ዓይናችን ነው። ስለዚህ ዓይናችንን ወይም ደግሞ የዓይናችንን መስኮት ከክፉ ነገር ከኃጢአት መጠበቅ አለብን ማለት ነው። ሌላው ስጋን መግዛት እንዳለብን አባቶቻችን ያስተምሩናል። የስጋ ፍላጎት የኃጢአት ውጤት መሆኑ የቀደሙ የሰው ልጅ በበደሉ ምክንያት የኃጢአት ፍላጎት ወደሱ እንደመጣበት አባቶቻችን ያስተምሩናል እና የቀድሞ የሰው ልጅ አካል እንደሆነም ይነግሩናል። ስለዚህ በመንፈሳዊ ኃይል ግን ይህንን አካላችንን መጠበቅና መግዛት እንዳለብን አባቶቻችን ያስተምሩናል። ስለዚህ በጾም፣ በጸሎት፣ በስግደት፣ በትጋት እንደዚሁም ደግሞ ስራን በመስራት ስጋን ለነፍስ ማስገዛት እንዳለብን አባቶቻችን በሰፊው ያስተምሩናል ነው። ስራ ፈትነትና ሆዳምነት ለዝሙት ፈተና በር እንደሚከፍት አባቶች በደንብ አስተምረውናል እና አባቶች ይህንን ችግር የሚመለከቱት ስር እንደሰደደ በሽታ ነው እና መፍትሄው ስጋዊ ፍላጎታችንን በመንፈሳዊ ተጋድሎ ማሸነፍ መቻል አለብን። ስለዚህ በንስሐ ወደ እግዚአብሔር መለስና የነፍስ ንጽህናን መጠበቅ በቅድስና መኖር እንዳለብን አባቶቻችን ያስተምሩናል። በአጠቃላይ መንፈሳዊ ጉዳት አለው፣ ስነ ልቦናዊ ጉዳት አለው፣ እንደዚሁም ደግሞ ማህበራዊ ጉዳትን ያስከትላል ማለት ነው። ይሄ ፖርኖግራፊ ወይም ደግሞ ማስተርቤሽን ተብሎ የሚጠራው አጠቃላይ እነዚህን በመሰረታዊነት ሶስቱን ጉዳቶች በህይወታችን ላይ ሊያስከትል ይችላል። ታዲያ መፍትሄው ምንድን ነው?